በአላህ ሱብሓነሁ ወተዓላ ፍቃድ የዛሬው ተውሳችን የሙስሊሞች አንድነት በሚል ነው። አላህ ሱብሓነሁ ወተዓላ ባዘዛቸውና በፈቀደላቸው መንገድ ላይ አንድ ሆነው ሲሄዱ ቁርአን ያላቸውን ሲተገብሩ ነብያችን አለይሂ ሰላቱ ወሰላም የተናገሩትን ሱናቸውን ሲፈጽሙና ተከለከሏቸው ነገር ሲከለከሉ አቅማቸው እየበረታ ጠላቶቻቸውን እያሸነፉ ግባቸው ይደርሳሉ ማለት ነው። ፈሚማ አመረና አላሁ ቢሂ ወረሱሉሁ አምረን አቂዳ አላህ ሱብሓነሁ ወተዓላ ነብያችን አለይሂ ሰላቱ ወሰላም ጠንካራ በሆነ ትእዛዝ ካዘዙብን ነገር ውስጥ አንደኛው ምንድነው? አልወህደቱ ወልኢትላፍ አንድነትና መተሳሰር መግባባት በሐሳብ መጋመድና በአንድ መንገድ መሄድ ማለት ነው። ወነብዱ ተፈሩቂ ወልእክትላፍ መለያየትን መበታተንና የሐሳብ ልዩነትን ማስተናገድን መተው ማለት ነው። ለምን لأن يد الله مع الجماعة ومن شد في النار የአላህ ሱብሓነሁ ወተዓላ ገዛውና አንዳችን ነገር እንክብካቤው የሚሆነው ጀማዓዎች ጋር ነው ማለት ነው። ሐቅ ጋር ነው አላህ ሱብሓነሁ ወተዓላ ገዛውን የሚሰጠው ማለት ነው። الجماعة ما وافق الحق كما قال ابن مسعود رضي الله عنه ولو كنت وحده ብቻህን እንኳን ብትሆን አንተ ሐቅ ላይ ተሆንክ በቃ ጀማዓ ነህ ማለት ነው። ያንን አካልና ቡድን አላህ ሱብሓነሁ ወተዓላ የሚያግዘውና አገዛውን የሚለግሰው لأن يد الله مع الجماعة ومن شد في النار ተሐቁ ያፈነገጠና በሐቅ ላይ ያለሰባሰብ የሚያለግን ሌላ ሶስተኛና ሁለተኛ አማራጭ ስለሌለ እሳት ውስጥ ነው አፈንግጦ እየሄደ ያለው ማለት ነው። አላህ ሱብሓነሁ ወተዓላ ምን ይላል? ወዕተሲሙ ቢሐብሊላህ أي بعهد الله وبأوامر الله وبكتاب الله وبسنة رسول الله صلى الله عليه وسلم بالله سبحانه وتعالى قال كدان معجاችሁ ያዙ واعتصموا أي تمسكوا بحبل الله بالله سبحانه وتعالى قال كدان وهو كتابه وسنة رسوله صلى الله عليه وسلم يا الله سبحانه وتعالى قرآننا የነብዩ አለይሂ ሰላቱ ወሰለም ሐዲስ ነውና እሱን معجاችሁ ያዙ ጀሚዓን ሁላችሁም ነው ይሄንን የምታደርጉት አይደል? ለተወሰኑ ሰዎች ብቻ ሳይሆን ሁሉም የሰው ልጅ ሲባል የአላህን ቃል ኪዳን ኪታብን ማጮ መያዝ አለበት። ወላ ተፈረቁና አትለያዩ፣ ሐቅን በመያዝ ላይ አትለያዩ፣ በሐቅ ላይ አንድ ሆናችሁ ሂዱና ተጓዙ ይላል። ፈሊዕቲሳሙ ቢሐብሊህ በአላህ ገመድ መተሳሰርና ማጮ መያዝ ብሎ ማለት ወሆ ተመስኩ ቢኪታቢሂ ወሱነቲ ነብይህ በአላህ ሱብሓነሁ ወተዓላ ኪታብ እና በነብዩ አለይሂ ሰላቱ ወሰላም ሱና ማጮ መያዝ ማለት ነውና يعصم من الضلالات ይሄ ከበርካታ የተለያዩ ከሆኑ ጥሜቶች ይጠብቃን ማለት ነው። ይጠብቃን ቁርአን የሚለውን ነገር ተያዝ ነብዩ አለይሂ ሰላቱ ወሰላም የተናገሩትን ነገር ተያዝ ይሄ ከብዙ ጥሜቶችና ቢድዓዎች የተለያዩ አቅጣጫዎች እኛ ላይ እንዳይመጡ ጠብቆ የሚይዝ የብረት አጥር ጠንካራ የሆነ ነው ማለት ነው። روى الحاكم في المستدرك من حديث أبي هريرة رضي الله عنه أن النبي صلى الله عليه وسلم قال نبينا عليه الصلاة والسلام أبو هريرة باستلالفت حديث لا ينتهي إني قد تركت فيكم شيئين إني بنانتا بأمة ውስጥ ሁለት ነገሮችን ትጨላችኋለሁኝ አሉ። ሁለት ነገሮችን በህዝቦቼ በኡማዎቼ ውስጥ አስቀምጫለሁኝ። ለን ተضሉ بعدهما ለን ተضሉ بعد ተመስኩህም بهما እነዚህ ሁለት ነገሮች አጥብቃችሁ ተያያዛችሁ ምንም ጥሜት የሚባል ነገር አያጋጥማችሁምና ጥሜት ላይ አትወድቁም አሉ። እነዚህ ሁለት ነገሮች ምንድናቸው? እነሱን አጥብቀን ተያያዝን ጥሜት የማያጋጥምብን የሆነ ኪታብ አላህ ወሱነቲ የአላህ ሱብሓነሁ ወተዓላ ኪታብና ሁለተኛው ደግሞ የኔ ሐዲስ ሱናዬ ነው አሉ። የሰው ልጅ ቁርአን የሚለውን ተተገበረ ነብዩ አለይሂ ሰላቱ ወሰላም የተናገሩትን ነገር ማጮ ተያዘ ምንም ቢሆን ጥሜት ላይ ሊወርቅ አይችልም ማለት ነው። ከዛ ተወጣ ግን የሰይጣን መንገድ ነውና ሰይጣን ደግሞ የተለያየ ነው ማጥመጃው መንገዱ አካሄዱና የተለያዩ ይሆናሉ እነሱም ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ያዘዘንን ነገር በመያዝ ተከለከለን ነገር በመከልከል ነብዩ አለይሂ ሰላቱ ወሰላም ባሰመሩልን መስመር በመጓዝ ሁላችንም የሰው ልጆች አንድ ሆነን በሐቅ ላይ ተረባርበን መሄድና መጓዝ አለብን ማለት ነው። ዒባደላህ አላህ ሱብሓነሁ ወተዓላ በአንድነት ሲያዝ ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑ በርካታ ነገሮችን ታወራ በኋላ አላህ ሱብሓነሁ ወተዓላ ከዛ አያ በስተፊት ሽርክን ታው እንደዛው ልጆችን አትግደሉ
ወላጆቻችሁን አገልግሉ እያለ አንድ 10 ነጥቦችን ሰው ላይ ውስጥ ወሳኝ የሆኑ ነገሮችን ታወራ በኋላ ዋና هذا صراط ያለ ይሄ እስካሁን የዘረዘርኩላችሁ ነገር የነገርኳችሁ የኔ መንገድ ነው አላህ ወዲኔ የሚያደርሳችሁ የሆነ የኔ ፈጣሪያችሁ መንገድ ነው ሙስተቂማን ቀጥ ያለ ሲሆን ማለት ነው ምንም ወዲያ ወዲህ የማይል ወደ ቀኝ ወደ ግራ የማያጣምም የሆነ ቀጥታ ለዘንድ የሚያገናኛችሁና ለጀነት መግባት ሰበብ የሚሆናችሁ የኔ ጎዳና ማለት ይህ አሁን የነገርኳችሁ ነው ሽርክን ተመታው ጀምሮ የየቲምን ሐቅ መብላት እስከመታው ሰፈርና ሚዛንን ማንሸራተትን እስከመታው ድረስ ትንናገር በሐቅ መናገር በፈትህ መናገር እስከሚለው ድረስ 10 ነገሮችን ዘርዝሮ ይሄ የኔ መንገድ ነው ይለናል ማለት ነው ስለዚህም ፈተቢዑሁ ይሄን የኔን የጌታችሁን ወደኔ የሚያደርሳችሁን መንገድ ተከተሉት ወላ ተተቢዑ السبل የተለያዩ መንገዶችን አትከተሏል السبل وهي جمع سبيل ይሄ በርካታ የሆነ የሰይጣን የቢድዓ ሽርክያት መንገዶች ብዙ ናቸው አንድ አይደሉም ማለት ነው አንድ ብሎ ሆኖ የሚሄደው ሐቅ ብቻ ነው ተሐቅ ውጭ ያለ ነገር ግን ይለያያል ቢድዓ የሚሰሩ ሰዎች አሁን ቢድዓቸው እኩል አይደለም ማለት ነው የተለያየ ነው ቢድዓው በአንዱ ሀገር የሚሰራ ቢድዓ ሌላ ነው አንድ ቦታ የሚሰራው ቢድዓ ሌላ ነው ማለት ነው ለምን ያንን ነገር ዘርጊውና መስመር አውጪው አላህ Subhanahu Wa Ta'ala ስላል አይደለ ከሰው ልጅ የወጣ ስለሆነ ከነፍስዬ የወጣ ስለሆነ የሰይጣን ዝርጋታ ስለሆነ የተለያየ ነው የሚሆነው መስመሩ ማለት ነው እና መንገዶችን አትከተሉ ከኔ መንገድ ውጭ ያለና አለ ለምን فتفرق بكم عن سبيله ከዛ ተተከከለኛው አላህ Subhanahu Wa Ta'ala መንገድ ይነጣጥላችሁና ይለያያችኋል ያን ከያዛችሁት ይላል ذلكم እስካሁን ተዘረዘረ ቆየው ሽርክን ታው ወላጆቻችሁን አገልግሉ እንደዛው ልጆቻችሁን ድህነትን ፈርታችሁ አትግደሉ የትም ገንዘብ አትብሉ የሚሉት መሳሰሉት ወሳኩም به لعلكم تتقون በሱ ያዘዘባችሁና አደራ ያለባችሁ ተግባር ነው ይሄ ለምን ሲባል لعلكم تتقون ትክክለኛ የአላህን ፈሪ ባሮች ተሆኑ ዘንድ ታስቦ ነው የተደረገው ይላል فابتغوا عباد الله أسباب الوحدة والائتلاف بلزوم شرع الله الحنيف ስለዚህ አንድነትን ስንፈልግ አንድ ሆነን መጓዝን ስንፈልግ አንድ የሚያረጋግጥና የሚያስተሳስረን ነገር ምንድነው بلزوم شرع الله الحنيف ትክክለኛ የሆነውን ቀጥ ያለ የሆነውን የአላህን ሸሪዓ በመያዝ አንድነትን ያዙ ይለናል فإن فيه لمن دين الله سبحانه وتعالى الشريعة ማጨን ከያዝነው ما يؤلف بين المسلمين በሙስሊሞች መካከል የሚያስተሳስርና የሚያጋምድ በርካታ ተግባሮች ሙሉ በሙሉ ያለበት ነው ማለት ነው ويحول دون اختلافهم ልዩነታቸው እንዳይፈጠር ደግሞ የሚጋር ነገር አለ ማለት ነው እንዳይለያዩ የሚያደርግ ነገር አለ ማለት ነው ይሄ ሁሉ አሁን በዓለም ላይ ያለ ልዩነት በየቦታው ያለ ጭቅጭቅ ሁሉም ሰው ነፍስየውን አሸንፎ ወደ ቁርአንና ሐዲስ ባለመመለስ እንጂ ወደዛ ቢመለስ ግን ሁሉም አንድ ሆኖ ይሄዳል ማለት ነው فإن تنازعتم في شيء فردوه إلى الله والرسول الله سبحانه وتعالى ማለት ነው በአንድ ነገር ብትለያዩና ብትጨቃጨቁ ያን ያጨቃጨቃችሁን ነገር ወደ ቁርአን መልሱት ወደ አላህ መልሱት ወደ መልእክተኛው አለይሂ ሰላቱ ወሰላም መልሱት የዛን ጊዜና ان كنتم تؤمنون بالله واليوم الاخر አለ ይሄን የምታረጉት በአላህና በመጨረሻ ቀን የምታምኑ ከሆናችሁ የሚያጣላችሁን ነገር ወደ ቁርአን ወደ ሐዲስ መልሱ ማለት ነው ذلك خير واحسن تاويلا ይሄ ነው ጥሩ ነገርና ፍጻሜው ያማረ የሚባለው የሚያጣላ ነገር ወደ ቁርአን ወደ ሐዲስ ሲመለስ ነው ማለት ነው واعلموا ان الاختلاف والتنازع سبب هلاك الامم ስለዚህ ልዩነት በዲን መለያየት አለመግባባት ከኛ በስተፊት የነበሩትን ህዝቦች የመጣፊያቸው ምክንያቱ ዋናው እሱ ነው ማለት ነው ወذهاب الدول ያገራቸው መውደምና መበላሸትም ያጋጠማቸው በዛው በልዩነታቸው ምክንያት ነው ማለት ነው አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ قال سمعت رجلا قرأ آية አንድ ሰው የሆነ ቁርአን አንቀጽን ሲያነብ ሰማሁት አለ ያ አነባበብ ደግሞ እኔ ነብዩ አለይሂ ሰላቱ ወሰላም ታቀርብኝ አነባበብ የተለየ ሆነብኝ አለ እሱ የሚቀራው በሌላ ነው ያኛው ደግሞ ንባቡን ቀየር አድርጎ ነው የቀራው ሲቀራ የሰማ ጊዜና የበኩኝ ወደ ነብዩ አለይሂ ሰላቱ ወሰላም ሄድኩኝና አንተ ያቀራሁኝ እንዲህ አድርገው ነበር ደግሞ አንድ ሰው አጋጠመኝ ቀይሮ የሚቀራ በዚህ መልኩ ሲቀራው ሰማሁትሳ በብያ ወራኋቸው አለ የዛን ጊዜና እፊታቸው ላይ የመቀየም ነገር ገና ተመናገራቸው በፊት አስታወቁኝ እንደተቆጡ ለዩኝ አለ ግን አንዴ ጥያቄውን ስላቀረብኩት መልሱን መስማት አለብኝ ብዬ እዛው ቆንኩኝ አለ ከዛ እሳቸው ምን አሉ ኪላኩማ ሙህሲን
አንተ የቀራህበትም ትክክል ነው፣ እሱ የቀራበትም ትክክል ነው። በኔ ላይ ቁርአን በሰባት አይነት አቀራር ነው የወረደውና የሱም ትክክል ነው አንተም ትክክል ነው አሉ። ወላ ተختلፉ ከዛ ቀጠውና ምን አሉ? እንደዚህ በረባ ባረባ ነገር አትለያዩ የኔ ኡመቶች ሲሉ ምክራቸውን አመጡ። ለምን فإن من كان قبلكم اختلفوا فهلكوا ከኔ ኡማዎች በስተፊት የነበሩ ህዝቦች ተለያዩ፣ በዲናቸው የአንድ የማያረግ ነገር ፈጠሩና በጣም ተለያዩ። በዛ ምክንያት አላህ አጠፋቸው። እንደነሱ ጥፋት ላይ እንዲያተርኩ አትለያዩ ሲሉ መከሩኝ አለ። በአላህ Subhanahu Wa Ta'ala መንገድ አንድ ያለ መሆን ለህዝቦች መጥፋትም ሰበብና ምክንያት ነው ማለት ነው። ኢነ ለወህደት الكلمه ثمارا كثيرا እንግዲህ ለሙስሊሙ አንድነት በርካታ የሆኑ ጥቅሞችና ፍሬዎች አሉት ማለት ነው፣ ውጤቶች አሉት። ከነዛ መካከል ሒማየቱል መሳጅድ የሙስሊሞች የአምልኮታቸው መገልገያ የሆኑ መስጂዶችን መጠበቅና ማጠናከር የሚገኘው አንድ ሲኮን ነው ማለት ነው። አንድ ካልሆነ ያም የኔ ነው ያም የኔ ነው እያለ ወደ መፍረስ ይሄዳል እንጂ ወደ መገንባትና ወደ ማጠናከር ወደ መጠበቅ አይሄድም ማለት ነው። ሁለተኛው ወሲያነቱል ሙአሰሳት ዲንያ ለዲን ያገለግላሉ ተብሎ ተዘጋጁና የተመሰረቱ ነገሮችን መጠበቅም ይመቻል ማለት ነው። ወተውሂዱል ጁሁዲ አድዓዊያ እንደዛው ደግሞ ወደ አላህ Subhanahu Wa Ta'ala መንገድ ጥሪ ማድረግን አቅም ይገኝበታል ማለት ነው። ሁሉ አንድ ተሆነ በሄደበት ባጋጠመው ሁኔታ ላይ ወደ አላህ Subhanahu Wa Ta'ala ተውሂድ ይጣራን፣ ወደ እስላም ይጣራን፣ ተመጥፎ ነገር ይከለክላን። ሁሉም ለአላህ ዲዓ ይሆናል። የቢድዓ ተጣሪ የሽርክ ተጣሪ ጠፋ ማለት ነው አንድ ከሆኑ እና ከዛ በመነሳት አሉ ወንጭላቀ من هذا كله እስካሁን ከተዘረዘሩ ነጥቦች በመነሳት كان من اولويات مهمات المجلس الاعلى للشؤون الاسلاميه تحقيق هذا الاصل العظيم በሀገራችን ላይ መጅሊስ ተብሎ የተቋቋመው ተቋም ዋናው የመጀመሪያው ትኩረቱና መሰረቱ ምንድነው? ይሄንን የሙስሊም በሐቅ ላይ አንድነትን መመስረትና አጠናክሮ መሄድ ልዩነት እንዳይኖር ማድረግ ነው ይላል። አላ ወሆ ተውሂዱል ከሊመት المبنيه على الكتاب والسنه بفهم سلف هذه الامه ተውሂዱል ከሊመት المبنيه የተገነባች የተካበች የሆነችን ቃል መመስረት ነው። ያቺ አልኪታቢ ወሱና በቁርአንና በሐዲስ ላይ የተመሰረተች ሆነች። ያን ቁርአንና ሐዲስ ደግሞ በማን ግንዛቤ ተወስዶ ቢፈህሚ ሰለፊ هذه الامه በዚች ኡማ ቀደምቶች ማለት ነው። ነብዩ አለይሂ ሰላቱ ወሰለም ተርጉመው ተግብረው ያሳዩን ነገር አለ። ከዛም ሱሐቦቻቸው ተረጎሙት አለ። ከዛም የሱሐቦይ ተማሪዎች የነበሩ ታቢዒ የሚባሉት ያስቀመጡን ነገር አለ። በእነሱ አረጋድ ተረርቶ ሁሉም ሙስሊም አንድ ሆኖ መሄድ ያለበት ማለት ነው። ونبذ الفرقة التي كانت سببا لوهن المسلمين في أقطار العالم وذهاب قواتهم في العصر الحاضر የመጅሊሱ ዋናው ትኩረት ማድረግ ያለበት በሐቅ ላይ ሙስሊሞች አንድ ሆነው እንዲሄዱ እንደዛው ደግሞ ልዩነትን ማጥፋት ማለት ነው። በሐቅ አድርጎ በአንድ ሆነው እንዲሄዱ ልዩነትን ማጥፋት ያቺ ልዩነት ካነ ሰበበን لوهن المسلمين في أقطار العالم በዓለም ዙሪያ በዓለም አቅጣጫ ሙስሊሞች ደካማ ለፈስፈሶች እንዲሆኑ ያደረጋቸው አቅመቢስ እንዲሆኑ ያደረጋቸው ልዩነታቸው ነው ማለት ነው። እና ኢንሻአላህ ያው የአንድነት ሰፊ የሆነ ማስረጃ ነው ያለው። በአጭር ሰዓት ላይ የሚያልቅ አይደለም። ለማንኛውም ግን በሐቅ ላይ ሁሉም ሰው አንድ ሆኖ መሄድ ይሄ አላህ Subhanahu Wa Ta'ala ያዘዘብን ነገር ነው ማለት ነው።